የየል ዩኒቨርሲቲ የታሪክ ምሁር ጃሮስላቭ ፔላኪን እንዲህ ሲል ጽፏል። ማንኛውም ሰው ስለ እርሱ በግሉ ምን እንደሚያስብ ወይም በግሉ የሚያምነው ምን ይሁን ምን የናዝሬቱ ኢየሱስ ላለፉት 20 ክፍለ ዘመናት በምዕራቡ ዓለም ባህል ታሪክ ውስጥ ማዕከላዊ ሰው ሆኖ ዘልቋል። በሆነ አይነት ታላቅ ማግኔት የእርሱን ስም የያዘ ማንኛውም ብረት ከታሪክ ውስጥ ስበን ማውጣት ብንችል ምን የሚቀር ታሪክና ባህል ይኖር ነበረ? ስሙ በቀጥታ ባይጠቀስ እንኳን እየኖርንበት ያለው ዓለም የእርሱ ተጽዕኖ እጅግ ግዙፍ ሆኖ በሚታይበት ዓለም እንደሆነ መገንዘብ ቀላል ነው። ያለብን ትልቁ ፈተና ግን ዓለማችን በእርሱ የተቀረጸችባቸውን መንገዶች እንደ ተራ ነገር ወይም ቴክ ፎር ግራንትድ አድርገን መውሰዳችን ነው። በኢየሱስ ምክንያት ሕፃናት የሚታዩበት መንገድ ተለውጧል። የታሪክ ምሁሩ ወይም ባኬ ሕፃናት ሰዎች ሲሆኑ ወይም when children become people በሚለው ጥናታቸው እንዳመለከቱት በጥንቱ ዓለም ሕፃናት እስከ 8ኛ ቀን ድረስ ስም አይወጣላቸውም ነበረ። እስከዚያው ቀን ግን ሕፃኑ የመገደል ወይም ሜዳ ላይ የመጣል እድል ነበረው። በተለይ አካል ጉዳተኛ ሆኖ ከተገኘ ወይም ወላጆቹ የሚፈልጉትን ጾታ ሆኖ ካልተወለደ። ይህ ልማድ የተለወጠው ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ያለው ሰው የሚከተሉ ወገኖች በመነሳታቸው ነበረ። ኢየሱስ አላገባም፣ ነገር ግን ለሴቶች የነበረው አክብሮት ሴቶችን የሚስብ ማህበረሰብ እንዲፈጠር አድርጓል። እንዲያውም የጥንቷ ቤተ ክርስቲያን በተቃዋሚዎቿ ዘንድ የምትናቀው በሴቶች ቁጥር መብዛት ምክንያት ነበረ። ስለ ጾታዊ ሕይወት ያስተማረው ትምህርት በሮማውያን ሕግ እንኳን የነበረውን አድሏዊ ጾታዊ መለኪያ ወይም ደብል ስታንዳርድ እንዲፈርስ አድርጓል። ኢየሱስ መጽሐፍ አልጻፈም። ሆኖም እግዚአብሔር በፍጹም አእምሮ የመውደድን አስፈላጊነት ባንጸባረቀው ጥሪው ለመማር ከፍተኛ ክብር የሚሰጥ ማህበረሰብን ፈጥሯል። በእርሱ የተፈጠረው ጥቂት ማህበረሰብ በጥንታዊው የጨለማ ዘመን ወቅት ከተፈጠረው ከፍተኛ ውድመት ሸሽጎ ያስቀራቸውን እስካሁን የሚኖሩ እውቀቶችን ለትውልድ ጠብቆ ማቆየት ችሏል። በጊዜ ሂደት እርሱ የጀመረው ንቅናቄ ለቤተ መጻሕፍትና ለከፍተኛ የትምህርት ተቋማት መፈጠር ምክንያት ሆኗል። በመጨረሻም ኦክስፎርድ፣ ካምብሪጅ፣ ሃርቫርድ እና የል እንዲሁም አጠቃላይ የምዕራቡ ዓለም የትምህርት ስርዓት የተመሰረተው የእርሱ ተከታዮች ባደረጉት ጥረት ነው። እውነትን በእጅጉ ያከብር የነበረው መምህሩ ኢየሱስ ትምህርትን ለሁሉም ሰው የማዳረስ ዓላማ የእርሱ ዋና ዓላማ እንደነበረ ተከታዮቹን ዓለምን እንዲያስተምሩ ማዘዙ ምስክር መሆን ይችላል። ዓላማዎቹን የሚያስፈጽምበት መንግስታዊ ቢሮ አልነበረውም፣ ሰራዊትም አልመራም። መንግስቴ ከዚህ ዓለም አይደለችም ነበር ያለው። በሕይወቱ መጀመሪያም ሆነ መጨረሻ ላይ ከሕግ ጽንፈኞች ጋር ተጋጅቶ ነበረ። ሆኖም እርሱ የጀመረው ንቅናቄ የንጉሠ ነገሥታትን አምልኮ አስቀርቷል። ይህም እንደ ማግና ካርታ ባሉ የታሪክ ሰነዶች ውስጥ ተጠቅሷል። እንዲሁም የተገደበ የመንግስት ስልጣንና የትኛውም አካል የሚዳኝበት የጋራ ሕግ እንዲጀመር የራሱን መሰረት ሰርቷል። የሲቪል ሕጎች በኢምፓየር ውስጥ እንደነበሩ ሌሎች ሃይማኖቶች የመንግስትን ኃይል ከማጠናከር ይልቅ የመንግስትን አምባገነንነት የሚገዳደሩ መሆን እንደሚገባቸው በጽኑ አሳስቧል። ሰዎች ሁሉ እኩል ተፈጥረዋል፣ ፈጣሪያቸውም የማይገሰሱ መብቶችን ሰጥቷቸዋል የሚሉ ቃላቶች ወደ ታሪክና ወደ ዓለም የገቡት በእርሱ ንቅናቄ ምክንያት ነው።
ኢየሱስ የተወለደባት የሮም ግዛት ብሩህ ልትመስል ትችላለች። ነገር ግን በተለይ ለአካል ጉዳተኞች፣ ለሕመምተኞችና ለባሪያዎች ጨካኝ ነበረች። ይህ አስተማሪ ግን ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው አለ። በዚህ ምክንያትም የእያንዳንዱ ግለሰብ ስቃይ ዋጋ እንዳለው፣ መርዳት የሚችሉ ሁሉ መርዳት እንዳለባቸው ቀስ በቀስ ይህ ሐሳብ ወደ ዓለም መስረጽና መግባት ጀመረ። ሆስፒታሎችና የረድኤት ድርጅቶች ከዚህ ንቅናቄ የበቀሉ ናቸው። ዛሬም እንኳን ስሞቻቸው እርሱንና ትምህርቱን ያስታውሱናል። በጥንቱ ዓለም ይናቅ የነበረው ትሕትና በመስቀል ላይ ክብርን አገኘና እንደ ትልቅ በጎነትና ቪርቹ እንዲታይ የሚሆነው በእርሱ ምክንያት ነው። ደም መመለስ የሚገባቸው ጠላት አማቾች የፍቅር ተገዦች ሆነው በይቅርታ ሕይወት መኖር መቻላቸው ደካማነት ሳይሆን የሞራል ልዕልናና የታላቅነት መገለጫ መሆን እና መቆጠር የጀመረው በእርሱ ምክንያት ነው።